ማርበርግ ቫይረስ የሚባለው አዲሱ ቫይረስ ከምንድን ነው የመጣው? ይህ ቫይረስ ህፃናትን ያጠቃል ወይስ አያጠቃም? መተላለፊያ መንገዶች ምን ይመስላሉ? ይህ የብዙ ወላጆች የብዙ ሰዎች ጥያቄ ሆኗል። ስለ ማርበርግ አዲሱ ቫይረስ ብዙ ነገር እናወራለን። ለየት ባለ ሁኔታ ዶክተር ቃል ኪዳን የህፃናት ስፔሻሊስት ሐኪም እንዲሁም ረዳት ፕሮፌሰር በዛሬው ቪዲዮ ብዙ ነገሮች ትነግረናለች። ቪዲዮ እስከ መጨረሻ ተመልከቱ። ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ምናልባት ለዚህ ዩቲዩብ ቻናልም አዲስ የሆናችሁ ሰዎች ካላችሁ ቤተሰብ የምትሆኑ ተጋብዛችኋል። ዶክተር ቃል ኪዳን እንኳን ደህና መጣሽ። ስለዚህ የማርበርግ ቫይረስ ምንድን ነው? ከምን ነው የሚመጣው? የማርበርግ ቫይረስ እንግዲህ በ1967 ዓመተ በአውሮፓውያን አቆጣጠር በጀርመን አገር በማርበርግ ከተማ እንደዚሁም ፍራንክፈርት ከተማ ለመጀመሪያ ጊዜ የታየ ሲሆን ከዚያ በመቀጠል እንግዲህ በተለያዩ ዓለማት ክፍሎች ተከስቷል። በአፍሪካ፣ በኤዥያ የተከሰተ ሲሆን በቅርቡም በአፍሪካ፣ በኡጋንዳ፣ በሩዋንዳ፣ በታንዛኒያ እንደዚሁም በጋና የተከሰተ ሲሆን ከፍተኛ የሆነ አደጋን የሚያስከትል ብሎም የሞት አደጋ የሚያስከትል ሲሆን የተለያዩ አይነት ምልክቶች ያሉት ቫይረስ ነው። ይህ ወረርሽኝ እንግዲህ በሀገራችንም የጤና ጥበቃ ሚኒስቴር እንደዚሁም ደግሞ የህብረተሰብ ጤና ኢንስቲትዩት በሰጠው መግለጫ በህዳር ወር በሀገራችን ተከስቷል። ስለዚህ ይህ ቫይረስ የተለያዩ አይነት ምልክቶችን የሚያመጣ ቫይረስ ሲሆን መንስኤውም እንግዲህ መጀመሪያ የሚከሰተው እንግዲህ ፍሩት ባትስ የምንለው የሌሊት ወፍ ከምትባል እንስሳ የሚተላለፍ ወደ ሰዎች የሚተላለፍ ሲሆን ከዚያ በመቀጠል ግን ወደ ሰዎች በተለያዩ መንገዶች ይተላለፋል። እንግዲህ ዶክተር ፋሲል ታዲያ ሌሎችስ መተላለፊያ መንገዶቹ ምንድን ናቸው? እንግዲህ መተላለፊያ መንገዱን ስናይ በዋነኝነት ከሰውነት የሚወጡ ፈሳሾች በተለይ ምራቅ፣ ደም፣ ሰገራ ሊሆን ይችላል፣ ሽንት ሊሆን ይችላል። ኢቭን የእናት ጡት ወተት ራሱ ቫይረሱን ሊያስተላልፍ ይችላል ማለት ነው። ስለዚህ መተላለፊያ መንገዱ በዋነኝነት ኢንፌክትድ የሆነን ሰው ንክኪ፣ ቅርብ ንክኪ ካለ ነው። ብዙ ጊዜ አስተውለሽ ከሆነ እንደ ኮቪድ ይመስለናል። ኮቪድ አይደለም። አሁን ኮቪድ በትንፋሽ የሚተላለፍ ነገር ነው። አንድ ሰው ሲያስል ሲያስነጥስ በድሮፕሌት ነው የሚተላለፈው እንደ ጉፋን ማለት ነው። ይሄኛው ማርበርግ ግን በጉፋን መልክ አይደለም የሚተላለፈው። ከዛ ይልቅ ዳይሬክት ኮንታክት ይፈልጋል። የደም ንክኪ ሊሆን ይችላል፣ የሽንት የሰገራ ወይም ከታመመ ሰው ጋር ረዘም ያለ ጊዜ ንክኪ ከፈጠርን በትክክል ያ ነገር ሊይዘን ወይም ቫይረሱ ሊተላለፍብን ይችላል ማለት ነው። ይህ ቫይረስ እንግዲህ ብዙዎቻችን የሚያስደነግጥ ነገር ነው። በእርግጥ ያው ምልክቶቹን ስንረዳቸው ትንሽ ለየት ያሉ ነገሮች አሉና ይህ ቫይረስ የትኛውን የአካል ክፍል ነው የሚያጠቃው? ኃይለኝነቱስ ምን ያህል ነው? ኬዝ ፋታሊቲ የሚባል ነገር አለና እንዴት ነው የትኛው አካል ነው በጣም የሚያጠቃው? እስኪ ንገሪኝ። እንግዲህ ይህ ማርበርግ ቫይረስ ቅድም እንዳለው እንግዲህ በተለያዩ አይነት ንክኪዎች በተለይ ከሰውነት ፈሳሽ በሽታው ካለበት ሰው የሚተላለፍ ቫይረስ ሲሆን እንግዲህ አንዴ በደም ሊሆን ይችላል። ቅድም ዶክተር ፋሲል እንዳላቸው እነዚህ የሰውነት ፈሳሾች ወደ ሰውነት ከነኩ በኋላ በሰውነታቸው ላይ ሚኮሳ የሚባለውን የሰውነት ክፍል ይነካና ያንን ክፍል ሰንጥቆ በመግባት እንግዲህ በዋነኝነት የመከላከል አቅም ያለበትን ኢሚዩን ሲስተም የምንለውን የሰውነታችንን የበሽታ የመከላከል አቅም የሚያጠቃ ሲሆን ወደዚህ ከገባ በኋላ የተለያዩ አይነት ሴሎችን ከማይክሮፌጅ ጀምሮ የተለያዩ አይነት ሴሎችን የሚያጠቃ ሲሆን በዋነኝነት የደም ስር ላይኒንግ የምንለው ወይም ደግሞ ኢንዶቴሊያል ሴልስ የምንላቸውን የሚያጠቃ ነው። ይህንን በሚያጠቃበት ጊዜ እንግዲህ ምን ይከሰታል? ከዚያ ጋር ተገናኝቶ የተለያዩ አይነት በሰውነታችን ውስጥ ያሉ ኢንዛይሞች የተለያዩ አይነት ስርዓቶችን ያዛባል። በዚህም ምክንያት ፕሮኢንፍላማቶሪ ሳይቶካይንስ የምንላቸው እንደዚሁ ኢንፍላማቶሪ ሪስፖንስ የምንላቸውን መዛባት ስለሚከሰት ከዚህ ጋር ተገናኝቶ እንግዲህ የመርጋት ችግር ወይም ኮአጉሌሽን ካስኬድ የምንለውን ያዛባል ማለት ነው። ስለዚህ ይህ በሚከሰትበት ጊዜ በመጀመሪያ ጊዜ እንግዲህ የተለያዩ አይነት ትኩሳቶች፣ የተለያዩ አይነት ምልክቶች ይታያሉ። ከዚያም በመቀጠል ይህ የመርጋት ችግር በሚከሰትበት ጊዜ እንግዲህ በሰውነት ላይ እንግዲህ የተለያዩ አይነት ምልክቶች ይታያሉ ማለት ነው። ስለዚህ የደም መፍሰስ ወይም ደግሞ የደም መርጋት ችግር ስለሚከሰት በተለያዩ ቦታዎች መድማት ይከሰታሉ ማለት ነው። ታዲያ ከዚህ ጋር ተገናኝቶ ምን አይነት ምልክቶች አሉት ይህ ቫይረስ? እንግዲህ ምልክቱን ስናይ በሚገርም ሁኔታ ከሌሎቹ ህመሞች ትንሽ የሚያምታታ ነገር አለ። በተለይ በመጀመሪያዎቹ 5 ቀናቶች ልክ እንደ ሌሎቹ ቫይረሶች ለምሳሌ ትኩሳት ይኖረዋል፣ ራስ ምታት ይኖረዋል፣ ውጥረት ሊኖረው ይሰማል፣ ሰውነታችን የድካም ስሜት ይሰማዋል፣ እንደ ማያልጃ ወይም የቁርጥማት ስሜት ሊኖረን ይችላል። ስለዚህ ወባንም ይመስላል አንዳንዴ ሌሎች የማጅራት ገትር የሚመስል ነገር ምልክቶችን ሊያመጣ ይችላል። ምልክቶቹ ትንሽ የሚያምታቱ ናቸው። በመጀመሪያዎቹ 5 ቀናቶች ሌላ ነገር ነው። እኛም ይብን ታይፎይድ ይመስለናል፣ ማሌሪያ ይመስለናል። ሆኖም ልክ ከ5 ቀን ጀምሮ መድማት የሚለውን ነገር ለምሳሌ ከትውከት ካለ ትውከት ላይ ደም ሊታይ ይችላል፣ ወይ ተቅማጥ ላይ ደም ሊታይ ይችላል። ደሙ ደግሞ ትንሽ ጠንካራ ያለና ቮሊሚነስ ነው። ያ ማለት ብዙ ደም በአንዴ ሊወጣ ይችላል። ያ ደግሞ የልጁን የአዋቂም ሆነ የህፃናትን ደም ግፊት ሊቀንስ ይችላል ማለት ነው። ዶክተር ፋሲል እንደዚህ አይነት መድማት የሚያመጣ ከሆነ ከኢቦላ ቫይረስ ጋር የሚመሳሰል ነገር አለ? ትክክል። ኢቦላና ማርበርግ ቫይረስ የሄሞሬጂክ ፊቨር በሚባል ጥቅል ስም ውስጥ ይገባሉ። የቫይረሶቹ ዝርያዎች ደግሞ ፊሎቬሪዴ ከሚባለው ዝርያ ውስጥ ይመደባሉ። ስለዚህ ከኢቦላ ጋር የሚያመሳሰላቸው ነገሮች አሉ። እሱ ምንድነው? አንደኛ ህመሙ ጠንከር ያለ መሆኑ፣ ሁለተኛ መድኃኒት የሌለው መሆኑና እዛ በተጨማሪ ደግሞ የመድማት ስሜትን ያመጣል። ከአይን ላይ ሊሆን ይችላል፣ ከተቅማጥ ላይ ወይ ትውከት ላይ ወይም ደግሞ ቆዳ ላይ የመድማት ስሜትን ያስከስታል ማለት ነው። በነገራችን ላይ ይህ ቫይረስ ለየት የሚያደርገው ኢቭን አድነን
ነው ራሱ የተወሰኑ ቦታዎች ወይ ሰውነታችን ውስጥ ተጠራቅሞ ሊቆይ ይችላል። በተለይ የኢሚዩን ሲስተም ፕሮቴክትድ የሆኑ ኤሪያዎች በተለይ አይንና የወንዶች የዘር ፍሬ ላይ ሊቆይ ይችላል ይላል እና በሚገርም ሁኔታ ወንዶች ከዳኑ በኋላ ራሱ እስከ 7 ሳምንት ይህንን ቫይረስ በግብረ ስጋ ግንኙነት ሊያስተላልፉ ይችላሉ ይላል እና በጣም ጥንቃቄ ማድረግ ያለብን ቫይረስ ነው እውነት ለመናገር። ይህ የህመሙ ምልክቶች መጀመሪያ ስናይ ሌላ ነገር ሊመስለን ይችላል። ሆኖም ግን የምንጠራጠር ከሆነ ራሳችንን ብናገል ወይም ያን ሰው የተወሰነ ክፍል ብንሰጠው የተሻለ ነው። ከዛ ደግሞ በተጨማሪ ለጤና ሚኒስቴርና ለኢትዮጵያ ህብረተሰብ ጤና ኢንስቲትዩት የመረጃ ስልኮች አሉ 952 ሁለተኛው ደግሞ 8335 ላይ ደውለ መረጃ ማቀበል ይኖርብናል። እንዲሁም ለሌሎች ጤና ባለሙያዎችን ማሳወቅ ይኖርብናል። ምክንያቱም ቶሎ መጠንቀቅ ቶሎ ይህ ነገር ክትባትም የለውም ህክምናው ጠንካራ አይደለም። ህክምናውን ያው በኋላ ላይ ትነግረናለች ዶክተር ቃል ኪዳን። ግን ህክምናው ያን ያህል የተጠናከረ ስላልሆነ ታርጌት ማድረግ ያለብን የመከላከያ ዘዴዎች ላይ ነው ማለት ነው። ስለዚህ እንግዲህ ይሄ ለየት ያለ ቫይረስ ነው። ታዲያ ህክምናው ምን ይመስላል? ከሌሎቹ ህመሞች እንዴት ለየት ባለ ሁኔታ ማከም ይቻላል የሚለው ደግሞ ዶክተር ቃል ኪዳን ትነግረናለች። እንግዲህ ይህ ቫይረስ ቅድም እንዳልነው በሌሎች ሀገሮች የተከሰተ ወረርሽኝ ሲሆን እንግዲህ ይህ ቫይረስ ራሱን የቻለ ህክምና ወይም ደግሞ ራሱን የቻለ ክትባት እስካሁን ድረስ አልተገኘለትም። በሙከራ ላይ ያሉ የተለያዩ አይነት መድኃኒቶች እንደዚሁም የተለያዩ አይነት ክትባቶች አሉ። ነገር ግን በዓለም አቀፍ ደረጃ ለዚህ የሚውል ህክምና ወይም ደግሞ መድኃኒት የለም። ስለዚህ ነገር ግን ምንድነው የምናደርገው? በዋነኝነት እንግዲህ የጤና ጥበቃ ሚኒስቴር የዓለምም ጤና ድርጅት አጽንኦት ሰጥቶ እንደሚናገረው እንግዲህ በዋነኝነት መከላከል ነው ያለብን። ከዚያ በመቀጠል ግን ህክምናው እንግዲህ ይህ በቫይረሱ የተያዘ ሰው እንግዲህ ወደ ጤና ተቋም ሲመጣ እንግዲህ በዋነኝነት የምናደርገው ነገር የመጀመሪያው ነገር እንግዲህ የፈሳሽ ምላሽን መስጠት ወይም ደግሞ ሪሃይድሬሽን ቴራፒ የምንለው ነው። በዚህ ጊዜ እንግዲህ ቅድም እንዳልነው እንግዲህ ከደም መድማት በፊት እንግዲህ አንዳንድ ጊዜ ማስመለስ ሊኖር ይችላል፣ ማስቀመጥ ሊኖር ይችላል። ስለዚህ በዚያ ጊዜ ልጆችም እንደዚሁም አዋቂዎችም ከፍተኛ የሆነ የፈሳሽ መጠን ከሰውነታቸው ውስጥ ያወጣሉ። ስለዚህ በዚህ ጊዜ እንግዲህ አስፈላጊ የሆነ ንጥረ ነገር ራሱ አብሮ ስለሚወጣ ልጆቹ እጥረት ስለሚኖራቸው ይህንን መተካት ይኖርብናል። ከዚያ በተጨማሪ እንግዲህ የተለያዩ አይነት ንጥረ ነገሮች መዛባት ወይም ደግሞ ኤሌክትሮላይት አብኖርማሊቲስ ሊከሰቱ ይችላሉ። እሱን እንረዳለን። ከዚያም በተጨማሪ በተለይ እየከፋ እየባዘ ጊዜው በተለይ ወደ 21 ቀን አካባቢ በሚሄድበት ጊዜ እንግዲህ መልቲ ኦርጋን ፌለር ነው አምጥቶ እንግዲህ ወደ ሞት አደጋ የሚያጠቃው። ስለዚህ ያ ከመምጣቱ በፊት እንግዲህ የተለያዩ አይነት ድጋፍ ህክምናዎችን የሚሰጡ ሲሆን እንግዲህ እነሱ ደግሞ እንደ በሽታው አይነት ይለያያል። ስለዚህ ይህንን ህክምና እናደርጋለን ማለት ነው። ስለዚህ በዋነኝነት አጽንኦት መስጠት ያለብን መከላከሉ ላይ ነው ማለት ነው። ስለዚህ እንዴት አድርገን ነው የምንከላከለው ዶክተር? በጣም ጥሩ። እንግዲህ ቅድም እንዳልነው የህክምናው በዋነኝነት መከላከል ላይ ነው ፎከስ የሚያደርገው። ዋናው ህክምናው ያን ያህል የጠነከረ ስላልሆነ ማለት ነው። ስለዚህ ያንን በትክክል ለመከላከል አንደኛ የዛን ምልክት ያሳየን ሰው በትክክል መለየት ማሳወቅ፣ ሁለተኛ ምናልባት ምልክቱ ከታየበት ሰው በተለይ የመድማት ነገር ከታየ ለምሳሌ መድማት ስንል ከአፍንጫ ሊሆን ይችላል፣ ትውከት ላይ ሊሆን ይችላል፣ ተቅማጥ ላይ ሊሆን ይችላል፣ ኢቭን አንዳንዴ ከአይንም ላይ መድማት ከቆዳም ላይ ሊታይ ይችላል። እነዚህ ምልክቶች ከታዩ በትክክል ያ ሰው ይሄ ነገር ሊሆን ይችላል እና ለይተን ማስቀመጥ ይኖርብናል። የመጀመሪያው ስቴፕ የሚሆን ይሄ ነው። ሁለተኛ ሰውነታችንና ወደኛ እንዳይመጣ የመከላከያ ማቴሪያሎችን ማጥለቅ ይኖርብናል። ያ ማለት ማስክ ሊሆን ይችላል፣ ጓንት ሊሆን ይችላል፣ ኤፕሪን ሊሆን ይችላል። ይሄ በእርግጥ ያው በህክምና ደረጃ የሚሰጡ ሰፖርቶች ናቸው እና ቤት ውስጥ እነዚህ ለማድረግ ትንሽ ልትቸገሩ ትችላላችሁ። እናንተ ግን ማድረግ ያለባችሁ ይህ ምልክት ካስተዋላችሁ በአፋጣኝ ወደ ህክምና ተቋም መውሰዱ የተሻለ ነው። ለምን እንዳልኳቸው የመጀመሪያ ምልክት ለምሳሌ ትኩሳት ሊሆን ይችላል፣ ራስ ምታት ሊሆን ይችላል፣ ተቅማጥ ሊሆን ይችላል። መጀመሪያ አይታወቅም። ስለዚህ የመጀመሪያዎቹ ቀናቶች ከፍተኛ ህመም ካያችሁ ያን ሰው መነጠል፣ ወደ ህክምና ቶሎ መውሰድ። እናንተ እንደ ቀላል የምታዩት እንደ ታይፎይድ የምታዩት እንደ ማሌሪያ እንደ ወባ የምታዩት ነገር እየከበደ ሊሄድ ስለሚችል ማንኛውም አክዩት ፌብራል ኢልነስ የሚመስል ያ ማለት ድንገተኛ የተከሰተ ትኩሳት፣ ራስ ምታት፣ ማንቀጥቀጥ፣ የሰውነት መድከም እንዲሁም የጡንቻ ህመም ካለ ደሙ እንኳን ባይታይ ቀድሞ ህክምና ማድረግ ይኖርባቸዋል። ያን ሰው በትክክል ለይቶ ማከም ይኖርብናል ማለት ነው። ምርመራው አሁን በኢትዮጵያ እየተሰጠ ስለሆነ ቶሎ ሪፖርት ማድረግ ይኖርብናል ማለት ነው። ዶክተር ቃል ኪዳን ከዚህ በተጨማሪ ሌሎች መከላከያዎች ካሉ ደግሞ እንድትጨምሩልኝ ጋብዝሻለሁ። እንግዲህ አንድ ከኮቪድ የምንወስደው ጥሩ ተሞክሮ እንግዲህ ብዙዎቻችን እንግዲህ ራሳችንን እንዴት መከላከል እንዳለብን ጥሩ ተሞክሮ እንወስዳለን ብዬ አስባለሁ። ስለዚህ እንግዲህ አሁን እንደ ህፃናት ሐኪም እንደ ህፃናት ባለሙያዎች ደግሞ ለልጆቻችንም ወደፊት እየከፋ ቢመጣ እንኳን እንዴት አድርገው መከላከል እንዳለባቸው ማስተማር ይኖርብናል። ያንንም ስንል እንግዲህ ሳኒታይዝ እንዲያደርጉ ልጆቻችንን ማስተማር፣ በሳሙና እጆቻቸውን እንዲታጠቡ ማስተማር፣ እነዚህን የመከላከያ መንገዶች እንግዲህ ሁላችሁ
ሁላችንም የምንተገብር ከሆነ ይህንን በሽታ እንግዲህ መገደብና ወደ ሌሎች እንዳይስፋፋ መከላከል እንችላለን ማለት ነው። በጣም እናመሰግናለን ዶክተር ቃል ኪዳን። ዶክተር ቃል ኪዳን የህፃናት ስፔሻሊስት ሐኪምና ረዳት ፕሮፌሰር ናት። ይህ በጣም ሙሉ መረጃ ነው ዛሬ ያቀርብንላችሁ። ለብዙ ወላጆች ያስፈልጋልና ምናልባት ይህ መረጃ ለሚፈልጉ ሰዎች ሼር አድርጉላቸው። ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ቃል ኪዳን እዚህ ድረስ መጥተሽ ለሰጠሽ ማብራሪያ ከልብ እናመሰግናለን። በጣም እናመሰግናለን። እኔም አመሰግናለሁ በጣም